በአፍና በአፍንጫ ደምን በማፍሰስ በከባድ ትኩሳትና ሰውነትን በማሳበጥ የሚገድል አደገኛ ቫይረስ ነው ማልበርግ ቫይረስ። በእርግጥ የሞቱ ሰዎች ውል ቁጥራቸው ዛሬ ትንሽ ቢሆንም የቫይረሱ ክብደት ግን እጅግ የገዘፈ ነው። ውድ የቻናላችን ተከታታዮች ይህን ቪዲዮ ስታዩ ለወዳጆቻችሁ ሼር በማድረግና ለጥንቃቄም እንዲረዳቸው በማዳረስ እንዲሆን እንጠይቃለን። መረጃዎቹን ዓለም አቀፍ የሕክምናና የምርምር ተቋማትን መረጃ አካተን ያሰናዳ ነው በመሆኑ ጠቃሚነቱ ለሁሉም ነው። ስለ አብሮነታችሁ እናመሰግናለን። ማልበርግ ቫይረስ በኢትዮጵያ ደቡብ ክልል የተወሰኑ ሰዎችን እያጠቃ የመጣ አደገኛ ቫይረስ ነው። የዚህ ወረርሽኝ መንስኤ ማልበርግ የተባለ ቫይረስ ሲሆን የስርጭት ጅማሬውም በቫይረሱ ከተያዙ የሌሊት ወፎችና በአካባቢያቸው ወደ ሰው ሲያስተላልፉ እንደሆነ ተነግሯል። በእርግጥ በዓለም ላይ ከዛሬ ጥቂት ዓመታት በፊት ተከስቶ የነበረውና በ19ና 36 ሚሊዮን መካከል የሚገመት የሰው ቁጥርን በሞት የቀነሰውን ኮቪድ-19 በዚቹ ጦሰኛ የሌሊት ወፍ ሳቢያ እንደመጣ ተነግሮን ነበር። ዛሬም ያንን ጦሷን ይዛ በደቡባዊ የሀገራችን ክፍል በክፉ ወረርሽኝ የመጣችው የሌሊት ወፍ በሽንቷ ኩሷና ምራቋ የተበከሉ ነገሮችም ቫይረሱን ሊያስተላልፉ የሚችሉ ሆነዋል። እናም ይህ ቫይረስ አንዴ ሰው ጋር ከደረሰ በኋላ ከሰው ወደ ሰው የመተላለፍ እድል ያለው ነው። በእርግጥ ቫይረሱ የሚዛመተው ከታመመ ሰው ደምና የሰውነት ፈሳሽ ማለትም ትውከት፣ ሰገራ፣ ሽንት፣ ምራቅ፣ ላብ፣ የጡት ወተት፣ የብልት ፈሳሽና የመሳሰሉ ጋር በቀጥታ ንክኪ ሲኖር ነው። ይህም ማለት በቫይረሱ የተያዘ ሰው የተጠቀመባቸውን መርፌ፣ ስለታም ቁሳቁሶች፣ የተነካኩ ልብሶች ወዘተ ቫይረሱን ሊያስተላልፉ የሚችሉ ናቸው። በዚሁ ክፉ ቫይረስ ተበክለው የሞቱ ሰዎችን አስክሬንን መንካት ቫይረሱን ያስተላልፋል። ቫይረሱ ወደ ሰው ልጅ ሰውነት ከገባ በኋላ የሰውነት የበሽታ ተከላካይ ህዋሶችን በማጥቃት በፍጥነት ይራባል፣ ይሰራጫልም። የማልበርግ ቫይረስ ህመም የመጀመሪያ ምልክቶች ተብለው የተለዩትን ስንቃኝ እንደ ሌሎች ቫይረሶች ሁሉ ጉንፋን መሰል ምልክት እንደ ከፍተኛ ትኩሳት፣ ራስ ምታት፣ ጉሮሮ መቁሰል፣ የጡንቻና የመገጣጠሚያ ህመምና ድካም ዋና ዋናዎቹ ናቸው። እነዚህ ምልክቶች ከታዩ ከጥቂት ቀናት በኋላ ጠንከር ያለ ማቅለሽለሽ፣ ማስታወክ፣ ተቅማጥና የሆድ ህመምን የመሰሉ የጨጓራና አንጀት ህመም ሌሎች ማሳያዎች ናቸው። እነዚህ ምልክቶች ተሻግሮ የከፍተኛ የምልክት ደረጃ ላይ የሚደርሰው ግን በቆዳ ላይ፣ አፍና አፍንጫ ወይም የውስጥ የአካል ክፍል ላይ የደም መፍሰስን ያመጣል። ህመሙ እየጸና ሲሄድ የደም ግፊት ከልክ በታች መቀነስ፣ የጉበት፣ ኩላሊትና ሌሎችም የሰውነት ክፍሎቻችንን እንደሚጎዳ መረጃዎቹ ያሳያሉ። ያም ሆኖ ግን እስካሁን ለማልበርግ የተረጋገጠና ፍቃድ ያገኘ ጸረ ቫይረስ መድኃኒት የለም። በሌላ በኩል የማልበርግ ቫይረስ ክትባትም ያልተገኘለት አደገኛ ቫይረስ ነው። በምርምር ደረጃ ያሉ ጥቂት እጩ የማልበርግ ክትባቶች ጥናት እየተሰራባቸውና እየበለጸጉ እንደሚገኙ የሚጠቅሱ መረጃዎች አሉ። የማልበርግ ቫይረስ መከላከል መንገዶች በሽታው እንዳይዛመት ዋና መከላከያ መንገዱ በቫይረሱ የተጠረጠረን ሰው መለየት ብቻ ሲሆን በበሽታው ከተያዘ ግለሰብ የሰውነት ፈሳሾች ጋር ንክኪን ማስወገድም የግድ ከሚሉት ውስጥ ዋናው ነው። የታመመን ሰው በቤት ለማከም ከመሞከር ይልቅ አሁኑ ወደ ጤና ተቋም ሄዶ እንዲታከም ማድረግ የተሻለ እንደሆነ ይመከራል። እያንዳንዱ ሰው እጁን በአልኮል ወይም በሳሙና በደንብ በመታጠብ ንጽህና መጠበቅ የጥንቃቄዎቹ አካል ናቸው። ከታማሚ ሰው ጋር ንክኪ ያላቸውን አልባሳት፣ ዕቃዎችንና ምንጣፎችን በክሎሪን በረኪና ዘብዝፎ ማጽዳትም ተገቢ እንደሆነ ባለሙያዎች ይመክራሉ። በጤና ተቋማትም ከመደበኛ ጥንቃቄዎች ባሻገር የኢንፌክሽን መከላከያ እርምጃዎች ካልተተገበሩ የጤና ባለሙያዎች ለከፍተኛ አደጋ ይጋለጣሉ። የሕክምና ባለሙያዎችም ማድረግ የሚኖሩባቸው ጥንቃቄ እንዳለ እየተነገረ ሲሆን ከጓንትና ማስክ በተጨማሪ የአይንና የፊት መከላከያ ማድረግ ያስፈልጋቸዋል። የተለያዩ ኤሮሶል ብናኞችን የሚፈጥሩ የሕክምና ፕሮሲጀሮች ሲሰሩ የአየር ወለድ ጥንቃቄዎች ለአብነትም N95 ማስክን መተግበር ይኖርባቸዋል። የመርፌና ሌሎች ቆሻሻ አወጋገድም ጥንቃቄ ይፈልጋል። በማህበረሰብ ውስጥ ደህንነቱ የተጠበቀ የቀብር ስነ ስርዓቶች መተግበር አለባቸው። በበሽታው ምክንያት የሞተ ሰውን አስክሬን አለመንካትና በባለሙያ በሚገባ በአስክሬን መጠቅለያ እንዲሸፈን በማድረግ ወዲያውኑ በባለሙያ መቅበር ይመከራል። ይህ ሁሉ አደገኝነቱ እንደተጠበቀ ሆኖ ማልበርግ ቫይረስ ገዳይነቱ ከኮሮና ቫይረስ ጋር ሲወዳደር ግን በጣም ከፍተኛ ቢሆንም ቅሉ ግን በጠንካራ የመከላከያ እርምጃዎች መቆጣጠር የሚቻል ህመም ነው። የሚተላለፈው
ከሰውነት ፈሳሾች ጋር በቅርበት በመነካካት እንጂ በገበያ በአውቶቡስ ወይም በመንገድ ላይ በቅስፈታዊ አልፎ ያዝ ግንኙነት አይደለም። አሁናዊ መረጃዎች እንደሚያሳዩትም ማልበርግ እንደ ኮሮና ወይም ጉንፋን በቀጥታ አየር ወለድ ተላላፊ አይደለም። በእርግጥም የማልበርግ ተዛማችነት መጠነኛ ሬሻ ያለው ነው። ለማነጻጸር በቅርቡ ከነበረው ኮቪድ ቫይረስ ጋር እንኳን ብናወዳድረው የኮቪድ የመዛመት ወይም የስርጭት ምጣኔው ከ2 እስከ 3 እጥፍ ከማልበርግ ይበልጣል። ይህ ማለት አንድ በማልበርግ የተያዘ ሰው በአማካኝ ሌሎች ስንት ሰዎችን ሊበክል ይችላል ተብሎ ሲሰላ ትንሽ ነው ማለት ነው። ሌላው የቫይረሱ ጥሩ ጎን ደግሞ አንድ በማልበርግ የተያዘ ሰው ቶሎ አስተላላፊ አይሆንም የሚለው የሕክምና ባለሙያዎች ትንታኔ ነው። ይህ ማለት የመዛመት ዑደቱ ቀርፋፋ በመሆኑ ተዛማጅነቱን ይገተዋል ማለት ነው። ስለዚህ በጠንካራ የጤና ቁጥጥር ስርዓት ከተቀጠለ ስርጭቱን አንቆ ማስቆም እንደሚቻል ማሳያ ነው። ምክንያቱም እንደ ኮቪድ በነፋስ ፍጥነት ሀገር ምድር ነው የሚያዳርስ አይነት ወረርሽኝ ባለመሆኑ ነው። ግን ደግሞ መዘናጋት ዋጋ የሚያስከፍል ለመሆኑ ልዕለ ኃያሉ አሜሪካን ሳይቀር ሚሊዮን ዜጎቿን በቫይረስ ያስበላው ንቀቷን መመልከት በቂ ነው። አሜሪካ ኮቪድ እኛን ሊያጠቃ አይችልም የሚል የዶናልድ ትራምፕን የቂል ምክር ሰምታ በዓለም ላይ ካለቀው ሕዝብ ውስጥ ከ1.2 ሚሊዮን በላይ ሰዎችን ያጣች ሀገር ሆናለች። እናም በማልበርግ ቫይረስ ላይ አስፈላጊውን እርምጃ በፍጥነትና በተቀናጀ ሁኔታ ካልተደረገ ሞትና እልቂት እንደሚያስከትል ጥርጥር የለውም። በእርግጥም የሕክምናው ዘርፍ ሰዎች እያንዳንዱ ሰው የመከላከያ እርምጃዎችን በተገቢው ከተገበረ፣ የታመሙት በጊዜ ተለይተው ከታከሙ በቀላሉ ልንቆጣጠሩ የሚችለው ደካማ ቫይረስ ነው ይላሉ። ኢትዮጵያዊ ተመራማሪዎችም መድኃኒቶችና ክትባቶች ላይ ጥልቅ ምርምር በማድረግ ሕዝባችንን መታደግ፣ የሕክምና ሳይንስን ማሳደግ ይጠበቅብናልም ሲሉ ይናገራሉ። ችግር መፍትሄ ይዞ እንደሚመጣው ሁሉ በዚህ ወረርሽኝ ቁጥጥር ውስጥ በሚደረግ ተጋድሎ ቫይረሱን ጨርሶ የሚያርቅ መፍትሄ ለዓለም የማበርከት እድልም ሊወለድ ይችላል። ከጤና አዳም እስከ ነጭ ሽንኩርት፣ ከዳማካሴ እስከ ትኩስ ቡናን ለጉንፋን የሚጠቀም ሕዝብ ለዚህ ችግር የራሱን መፍትሄ አግኝቶ ለዓለም እፎይታ መደምደሚያ ቢሆንስ? ግን ደግሞ ከላይ የተዘረዘሩ ምልክቶችን ስናይና ለጥንቃቄም መመሪያዎችን በመተግበር ቫይረሱን መከላከል ግን የመጀመሪያው ተግባር መሆን ይኖርበታል። ውድ የቻናላችን ተከታታዮች መሰል ጠቃሚ መረጃዎችን ለሁሉም እንዲደርስ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ስለ አብሮነታችሁም እናመሰግናለን።